ስቶፕ ብድርና ቁጠባ ካወቃችሁት እኛ መኪናችንን ሸጠን የተሻለ መኪና ለመግዛት እጃችን ላይ የነበረው ብር በቂ ስላልነበር ከነሱ ተጨማሪ ብር ወይም ደግሞ ክሬዲት ብድር ለመውሰድ ነበር ወደ እነሱ ጋር ያይደው። ከዛ ከቆጠባችሁበት ቀን ይገዛል የተባልነው ከአንድ ወር በኋላ ነበር። አንድ ወር ጠበቀን። የሆነ የመግዛት ፍላጎት የላቸውም፣ እየገዙም አልነበረም። ከየነበሩትን መረጃ ስንጠይቅ እየገዙ አይደለም መኪና። በቃ ያለው ነገር ደስ ስላላለን ብራችን ተመላሽ ይደረግልን ሌላ ቢዝነስ ስለጀመር ብራችንን ስጡን ብለን ጠየቅናቸው ማለት ነው። ልክ ስንጠይቅ ማመልከቻ ማስገባት አለባችሁ ብራችን ተመላሽ ሆነልን የሚል ማመልከቻ ማስገባት አለባችሁ አሉ። ማመልከቻ አስገባን። ስራ አስኪያጁ ጋር ወይም ደግሞ ዋናው ቢሮ ገባን ማለት ነው። ገባን። ስንገባ ምንድነው ምናምን እናንተ ፋይል ሲለን ነገር ነው ብራችን ተመላሽ እንዲደረግልን ሌላ ቢዝነስ ስለጀመር ለሱ ነበር ምናምን ስንለው ምን ችግር አለ የራሳችሁ ብር አይደል እንዲጠይቃችሁት ምናምን ብሎ ቀለል አደረገልን። ከዛ አካውንታችሁን ስጡኝ አለ። አካውንታችንን ሰጠን። ይገባላችኋል ብሎን ጠዋት ነበር ነው ከሰዓት ይገባል ነበር ያለን። እግዚአብሔር ምስክሬ ነው የምላችሁ ብር እየጠበቅኩ ነበር። አሁን ይገባል ብዬ ስልኬን 10 ነበር ቼክ ሳረግ የነበረው ይገባል ብዬ አልገባም። ነገውንም ጠበቅን ምናምን ይገባል ቻለም። ከዚህ ሄደ ሌላ ቀን ሄደ እንደዚህ ብላችሁን ነበር ብራችን ጠይቀን ይገባል ብላችሁን ነበር አልገባም ምናምን ስንላቸው ያው እንትን ስላለኩ ሌላ ሰው ስላለ ተራ በተራ ነው የምንሰጠው ምናምን አሉ ማለት ነው። እና ስንት ጊዜ ይፈጃል ምናምን ስላቸው 1 ሳምንት 15 ቀን በቃ እንደዚህ እያሉ እንደ ህፃን ልጅ ነው የሚሸውዷችሁ። በቃ ልጅን ስታታለሉት እንዴት ነው በቃ እንደዛ ማለት ነው። 15 ቀን ይሏችኋል፣ 1 ሳምንት ይሏችኋል፣ የነ ነገር ተፈጥሯል ይሏችኋል፣ ስብሰባ ነን በቃ የማይሉት የማይፈጥሩት ምክንያት የለም። በቃ ከሚገርማችሁ በዚህ ሁሉ ምክንያት ውስጥ አራስ ልጅ የነበር ስንከራተት የነበር የ3 ወር ልጅ እነሱ ግን ምንም አይመስል ቢሮ ውስጥ ላሳጠባ ነበር ምንም አይመስላቸው። እግዚአብሔር ምስክሬ ምንም እዛ አስኪያጅ ተቀየረ። ይሄኛው በደንብ እየሰራ ስላልሆነ ይቀር ተብሎ ስራ አስኪያጅ ተቀየረ። እሱ ጋር ገባ ልጄን ይዤ ነበር የሄድኩት። ቢሮ ውስጥ እያጠባው ምናምን እያወራን ነበር። ከዛ ብራችን ጠይቀን እኮ ምናምን ወይኔ እሷ እንደዚህ እየተንከራተተች ምናምን እዛ ልጅ ይዛ ከዛ በቃ ብራችሁ ይመለስላችኋል ራሳችሁን ብር አይደል እንዴ ጠይቃችሁት እንዴት እስካሁን ሳይሰጣችሁ ምናምን ብሎ ሞላና ማለት ነው። በቃ የምር አምነነው ነበር። በቃ ይሄማ ብራችንን ይሰጠናል ያስገባልናል ብለን አምነነው ነበር። ከዛ እሱ የሆነ መልኩና ስሙ ተቀየረ እንጂ ራሱ ነው በቃ በፊት የነበረው ስራ አስኪያጅ ራሱ። ያኛው እንደዚህ ነበር ያለ። ከዛ ስንጠብቅ ምንም የለም በቃ አዲስ ነገር የለም። የሆነ በቀጠሮ ብቻ በቃ 15 ቀን ይሄን ያህል ሰው ተራ አለ ምንም ተራ ሳይኖር ማለት ነው። የሚሰጣቸው ሰዎች ሲጀመር የሉም እዛው። የፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ይሄንን ሲምፕል ኤግዛምፕል ልንገሩት። እርሶ ይሄንን ንግግር እየተናገሩ ያሉ ፓርላማው ይስቃል። በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል። ደንታ የለው። ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ እኮ ባንዳ ነው የሚሆነው። ከዚህ በላይ ምንም ሊሆን እኮ አይችልም። ዕውቀት ይሻላል ወይስ ሀብት ይሻላል ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ። ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን
ጃፓንና ቻይናዎችን ያቸው በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን ላይ። መሰረቱ ትምህርት ስለሆነ ነው፣ ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆኖ። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ፣ ዲግሪን ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የሚወደቀው፣ ሀገር ጭምር ነው የምትወድቀው። በጤግሮስ ትሬዲንግ እውቀት ቤት የብድርና ቁጠባ ህብረት ስራ ማህበር በኦሮሚያ ወጣቶችና ስፖርት ቢሮ እርስ በርስ በመቀናጀት የኦሮሚያ ወጣቶችን ከወለድ ነፃ መኪና ይመጣላችኋል ብለው የበሉ ብርሃን ገበያ የሚል ሱቅ እንከፍትላችኋለን ብለው የኦሮሚያ ወጣቶች እንዲበላ ያደረጉ ከእስራኤል ሀገር ውድ ችግኞችን አስመጥተን አገር ውስጥ በማፍላት ወደ ውጭ ሀገር ልካለን፣ በዚህም ገንዘብ ታገኛላችሁና ገንዘብ ስጡ ብለው ያሰጡ የተቀበሉ ተብለው የተያዙ 8 ሰዎች ስም ዝርዝራቸው ደርሶኛል። አንደኛው ሀብታሙ ለማ ነው። የስፖርት ስልጠናና ውድድር ትምህርት ዳይሬክቶሬት ነው። ቶሎሳ ጨመዳ ሁለተኛው ነው። የስፖርት አደረጃጀትና እውቅና ክትትል ዳይሬክቶሬት ነው። ነጋቱ ጁባ የስፖርት ተሳትፎ ማህበረሰብ ተሳትፎ ዳይሬክቶሬት ነው። ረብዩ ተማም የቢሮ ኮሚኒኬሽን ዳይሬክተር ነው። ወይንሸት ረጋሳ የሰው ሀብት ልማት ዳይሬክተር ናት። ደጀን ሞላ የቢሮ ህግ ክፍል ባለሙያ ነው። አለዊያ ኑሪ የቢሮ አይሲቲ ባለሙያና 8ኛ አማንጉዬ የቢሮ የወጣቶች ማዕከላትና አደረጃጀት ዳይሬክተሮች ናቸው። እነዚህ ናቸው እንግዲህ ወንጀል ሰርተዋል ተብሎ የኦሮሚያ ፖሊስ መምሪያ የያዛቸው። እኛ እንላችኋለን እነዚህ ሰዎች አጫዋቾች የነበሩ የዘርፍ ኃላፊዎች ናቸው። የዘርፍ ኃላፊዎች ቃለ ጉባኤ የሚፈርሙ ዋና አጫዋች የተባሉት ለምሳሌ የቢሮ ኃላፊ የነበሩት ማቲያስ ሰቦቃ ከጤግሮስ ትሬዲንግ ጋር በመሆን ስምምነቱን ውጪ አርቅቀው መጥተው እነዚህ ሰዎች እንዲያጨበጭቡ ብቻ ተጠርተው እንዲፈርሙ ቃለ ጉባኤ ላይ እንዲፈርሙ የተደረጉ ናቸው እንጂ ዋናዎቹ ቻይና ድረስ ሄደው ስልጠና በጤግሮስ ትሬዲንግ እንዲሰጣቸው የተደረጉ የሥራ ኃላፊዎች አልተያዙም። ልዩ ዜጋ ከሆኑ ንገሩን። ራሳቸው የጤግሮስ ትሬዲንግ ከፍተኛ ኃላፊዎች አልተያዙም። የእውቀት ቤት የሚባለው ብድርና ቁጠባ ተቋም የሱም ስራ ኃላፊዎች አልተያዙም። ከተማ ውስጥ ኮሎሌ እያሉ ነው ያሉት። ለ21 ዞኖች ለ23 የከተማ አስተዳደር የስፖርት ቢሮዎች አካባቢያችሁ ላሉ ወጣቶች መኪና ይመጣላችኋል፣ ሱቅ ይከፈትላችኋል እና ለጤግሮስ ትሬዲንግ እና ለእውቀት ቤት ብድርና ቁጠባ ህብረት ስራ ማህበር ብር ስጡ ከወለድ ነፃ ያመጡላችኋል ብለው ደብዳቤ ያሰራጩ፣ በሰርኩላር ያሰራጩ፣ በመንግስት መስሪያ ቤት እየሰሩ የመንግስት ደሞዝ እየበሉ ወጣቶችን እንዲበሉ ያደረጉ አሁንም ስራ ላይ ነው ያሉት። ማቲያስ ሰቦቃ አሁን ላይ የአዳማ ከተማ ምክትል ከንቲባ መሰለኝ። ኤኒዌይ እነዚህ ሰዎች አልተያዙም። እነዚህ አጫፋሪዎች የነበሩ ናቸው። ፈርሙ ይባላሉ፣ ይፈርማሉ። ባይፈርሙም ከስራ ይባረራሉ። እነዚህ አሁን የተያዙት ዋናዎቹ አይደሉም። ስለዚህ የእውቀት ቤቴንም ሆነ የጤግሮስ ትሬዲንግም ሆነ በወቅቱ የነበሩትም እነ ደሳለኝ ጥላሁን እነ ማቲያስ ሰቦቃ እነዚህ እነ ሀብታሙ ፍቃዱ እንዲያዙልን አሁንም እንጠይቃለን። አልተያዙም፣ ገና ነው። በአላህ ስም እየማለች ይህንን የወርቅ ስልክ ልሸልማችሁ ነው ትላለች እቺ ልጅ። መስፈርቱ ምን መሰላችሁ? ምንም ላይክ አለማግኘት። ኮመንት ታረጉና ምንም ላይክ አለማግኘት። ሌላው ደግሞ
ብዙ ሼር ማድረግ። ሼሩን ተውትና ኮመንቱን እኔ በማይበት ሰዓት 64371 ኮመንቶች ነበሩ። ከነዛ ኮመንት ውስጥ ላይክ ያልተደረገ የለምና ልጅቷ ኦልሬዲ በአላህ ስም ተማለም ትስጥም አትስጥም የኛ ጉዳይ አይደለም። ነገር ግን የኛ እንደ ማህበረሰብ ያለብን ክፋት ይሄ ቪዲዮ ይገልጽልን ይሆን? ይውስ ምንም ላይክ አለማግኘት። አራተኛ ይሄን ቪዲዮ ለብዙ ሰው ሼር ማድረግ። ይሄን ካሟላችሁ በኋላ እጣው የእናንተ ነው ማለት ነው። ትናንትና ቪዲዮን ኮሚኒቲ ጋይድ አንስቶታል። እንትን አድርጌላችኋለሁ፣ ስቶሪ ላይ አድርጌላችኋለሁ። ዛሬ አላርም ሞልቼ ነበረ ላሳትፋችሁ የፈለኩት። አሁንም ቻሌንጁ ይቀጥላል። መልካም እድል ለሁላችሁም። ነገ ልክ ስራ እንደገባው እማወጣው ይሆናል ማለት ነው። ኢንሻአላህ ኮፒ ሊንክ አድርጉ ቪዲዮ እንዳይወርድ። እዚህ አይነት ያሉ ፖሊሶችን ማመስገን ይጠበቅብናል። አሁን ላይ ሊመሰገን የሚችል ሰው በጠፋበት ጊዜ እንደዚህ አይነት ብቅ ብቅ የሚሉ ሰዎችን ካበረታታናቸው ሌሎች ደጋጎችን፣ ሌሎች ሐቀኞችን ይወልዳሉ። ይሄ የምታዩት ረዳት በእያንዳንዱ ሰው ላይ 1,000 ብር የትራንስፖርት ተቀብሎ ያገኘዋል። ረዳቱ ግን ሊያልፈው የፈለገበት ወይ ለትራፊክ ፖሊሱ ብር ሰጥቶ ማለፍ ነበር። ብሩን ፊቱ ላይ ወርውሮለት እያንዳንዱ ላይ 1,000 ብር አስመልሶ ሲያስገባ ይዋቸው ሁለቱም ሴቷንም እናመሰግናለን። ቃለ መሐላ ፈጽመው በተለይ አዲስ አበባ ላይ ያሉ ፖሊሶች አንዳንድ የፌዴራል ፖሊስ አባላትም ጭምር ቃለ መሐላ ፈጽመው ሕግን ለማስከበር ቢከፋም ቢደላም ደሞዝ የተከፈላቸው የራሳቸውን ጥቅም ኬዙ ሀገር ላይ ምንም አይነት ጉዳት እንደማያስከትል እያወቁ ግለሰቦች ሰዎችን ለማጥቃት እየተጠቀሙበት እንደሆነ እያወቁ ገንዘብ ተቀብለው ሰዎችን አንዴ እስር ቤት አንዴ የሆነ ቦታ ላይ የሚያስቃዩ ሰዎችን እንደምንወቅሰው ሁሉ ነገም ከነጎዲያም በማስረጃ እንደምንወቅሳችሁ ሁሉ ዛሬ እንደዚህ አይነት ሰው ተገኝቷልና ደግመን እናመሰግናለን። ሰይፉ ፋንታሁን ሾው ላይ በየሳምንቱ እየቀረቡ የምናያቸው ሴትና ወንድ አርቲስቶች የኑሮ ልዩነት ግን እያያችሁ ነው። ሙሉዓለም ጌታቸው የፊልም ኢንዱስትሪ ወንዶችን ይበላል፣ ሴቶችን ያበላል ብሎ ነበር። በእርግጥ ይህ አባባል ትክክል ነው? አሁን ባለው የፊልምም ሆነ የቲያትር ኢንዱስትሪ በሞት አፋፍ ላይ እንዳለ ይሰማኛል። አሁን ላይ የሚወጣ ፊልሞች የሉም። የሚወጡ ፊልሞች በጣም ሬር ናቸው። በዛ ላይ የሚሳተፉም አርቲስቶች አርቲስት እንኳን የሚለው ትንሽ ጥያቄ ምልክት ውስጥ ይቀመጥልኝ። ወጋየሁ ንጋቱን አርቲስት ባልንበት አፋችን ሌላውን ምን ማለታችን ትንሽ ይከብዳል። ኤኒዌይ ግን ትንቅ አርቲስቶች በጣም ጥቂት አርቲስቶች ይሳተፋሉ በነዛ ፊልም ውስጥ። እነዛ ፊልሞችም የተፈለገው ያህል ይታያሉ ማለት ዘበት ነው። አሁን ላይ ቲያትሩ ኦልሬዲ የተዘጋ ያለበት ሁኔታ ነው ያለው። የግል ቲያትር ቤቶች ኦልሬዲ እየተዘጉ ናቸው። የመንግስት ትንሽ እየተንቀሳቀሱ ነው ያሉት። በዚህ ኢንዱስትሪ ውስጥ በዚህ በደከመ ኢንዱስትሪ ውስጥ ሴቶችን የሚያበላ የሆነበት ወንዶችን የሚበላ የሆነበት ኢንዱስትሪ ምን ስለሆነ ነው? በእርግጥ ለሴቶቹ አዳልቶ ስለተከፈለ ነው የሚለው አይደለም። በዚህ በቲክቶክ መንደር የሚዋቸው ውስጥ አንዳንድ ሰዎች ፎሎወራቸው ከሆነ ሚሊዮን በላይ የሆነና እስቲ ታለንታቸው ምንድን ነው ብዬ ሳያቸው ምንም የሆነ ምንም ደንሰው እንኳን በቃ ዳንስ ይችላሉ በቃ እነዚህ ልጆች ምናምን ብለህ እንዳትላቸው የሚያደርጉ ቶሎ ብለው ጀርባቸውን እንደዚህ የሚያዞሩ ሴቶች ኢኮኖሚውን ግን ይዘውታል። ገንዘብ አክት ሲያደርጉ ታያላችሁ። ዛንዚባር ሄደው ሲዝናኑ ታያላችሁ። ዱባይ ሄደው ሲዝናኑ ታያላችሁ። አርቲስቶቹም የ300,000 ብር አይፎን ሲይዙ ታያላችሁ። እና ምንጩ ምንድነው ብዬ ሁሉ ጊዜ ጥያቄ አለብኝ። ባዚ እነዚህ ወደ እኔ ኮንተንት ላንጣውና እነዚህ ሌባ ባለስልጣናት፣ ገንዘብ ያካበቱ ባለስልጣናት የግል ፍላጎታቸው መጠቀሚያ አድርገዋቸው ይሆኖይ
የሚል ጥርጣሬ አለኝ። ጥርጣሬ በጣም እንዳጠናክረው የሚያደርገኝ ደግሞ ሴቶች አርቲስቶች አሁን ላይ ሲፋቱ ታያላችሁ። ትዳራቸው የጸና ትዳር የላቸውም እና በዚህ ሰፈርም እኔ የምጠላቸው ሰዎች ወደዚህ መንደርም ሳይገቡ አይቀርምና እስቲ እናያለን። ቀጥለን ሰበር ዜና ልንገራችሁ። የኦሮሚያ ወጣቶችና ስፖርት ቢሮ አንዳንድ የሥራ ኃላፊዎችና ሰራተኞች እየተለቀሙ ነው ያሉት። የመለቀማቸው ዋና ምክንያት ከጤግሮስ ትሬዲንግ ጋር የተገናኘ ነው። ጤግሮስ ትሬዲንግ የተባለው ድርጅት ለኦሮሚያ ወጣቶች መኪና በግማሽ ዱቤና በግማሽ ክፍያ አስመጣላችኋለሁ ሰርኩላር አስተላልፍልኝ ብሎ ለተለያዩ የኦሮሚያ ቢሮዎች፣ ዞኖች፣ ወረዳዎች፣ ከተማ አስተዳደሮች ሰርኩላር አስተላለፈ። በተለይ አዲስ አበባ ዙሪያ፣ ጅማ፣ አርሲ፣ ሐረርጌ በእንደዚህ አይነት ሁኔታ ወጣቶች መኪና የሚያስመጣላችሁ ድርጅት ተገኝቷል ብሏቸው ትምህርት ቢሮውን አምነው ወጣቶችና ስፖርት ቢሮውን አምነው ብር ከሰጡ በኋላ ጠፍቷል። ይሄው ድርጅት ብርሃን የሚባል ሱቅ ከፍቼ ትነግዱበታላችሁ ብሎ ከዚሁ ከኦሮሚያ ወጣቶችና ስፖርት ቢሮ ላይ በጋራ እንሰራለን ብሎ ከዚህ ላይም ብር ተቀብሎ ጠፍቷል። እንግዲህ አዲስ አበባ ዙሪያ ላይ ያልተበላ ወጣት የለም። ይሄን ድርጅት እንግዲህ ቆይቻለሁ ስከታተለው የነበረው የአዲስ አበባ ትምህርት ቢሮ ለአዲስ አበባ መምህራን በርካሽ ዋጋ መኪና ያስመጣላቸዋለሁና አብሮኝ ይስራ ብሎት ከጥንትን ካለ በኋላ መምህራን ያስመጣላችኋል ስጡት ካለ በኋላ ውሌን አቋርጫለሁ አለ። ውሌን አቋርጫለሁ ቢልም ትምህርት ቢሮ ድርጅቱ ግን ብሩን ይዞ ጠፍቷል። በጣም የሚገርመው ጎንደር ላይ 58 ሚሊዮን ብር ነው ይዞ ጠፋው። እንደዚሁ ከሆነ የመንግስት ቢሮ ጋር አብረን እንሰራለን፣ ስራ አጥነትን እንቀንሳለን ስጡት ብለው ተከሶ ከሆነ ሳኮ ጋር ተከሶ አካውንቱ ሲታሸግ አንደኛው አካውንት የሚገርማችሁ 3000 ብር ብቻ ነው ያለው። 3000 ብር። እንግዲህ ባህር ዳር ላይም እንደዚሁ ጥርግ ያለ ፊንቴክ ምኑን በላ። ይሄ ድርጅት እንግዲህ ከመንግስት መዋቅር ጋር በመሆን ወጣቶችን በእንደዚህ ሁኔታ ካስበላ በኋላ ነው የጠፋው። አሁን ላይ እንግዲህ አንዳንድ የሥራ ኃላፊዎችና ሰራተኞች እየተያዙ እስር ቤት እየገቡ ነው ያለው። ምንም የሚጠቅመው ነገር የለም ከተበላን በኋላ። ይሄ ድርጅት የዛሬ 2 ዓመት ጀምሬ ነበር ስከታተለው የነበረው። ስሜን አጥፍተሃልና አሳስረሃለሁ ሲለኝ ነበረ። እነሆ ከሀገር ጠፍተዋል። እግዚአብሔር ይሁናችሁ። መልካም እሑድ፣ መልካም ቀን ይሁንላችሁ። ይቺን ሃይሉክስ እንዴት እንደበለቷት ይውልኝማ። ቄራ ምን ይበልታል? አደይ አበባ ስቴዲየም አካባቢ ከሚገኝ አንድ ስሙ ካልተጠቀሰ የኮንስትራክሽን ካምፓኒ ውስጥ የሚሰራ ሹፌር የራሱ መኪና እኮ ነው አዳማ ይዞ ሄዶ ከጀሌዎቹ ጋር ተነጋግሮ በ600 ሺህ ብር 100 ሺህ ብር ቀብዲ ተቀብሎ በእንደዚህ አይነት ሁኔታ እየበለተ ያለ ነው የተያዙት ከጀሌዎቹ ጋርና አበላለቱ ባይዞ ይደንቃል፣ ይገርማል። ከዚህ በፊት ልምድ ያለው ነው የሚመስለው። 18 ሚሊዮን ብር ታወጣለች ሃይሉክሷ ብሏል የኮንስትራክሽን ካምፓኒ። እሱን እንኳን 18 ሚሊዮን ብር እንኳን አታወጣም። እኔ የምላችሁ ግን በዚህ አጋጣሚ እኛ ኢትዮጵያውያን ብዙዎቻችን የሆነ ገንዘብ ተሰርቆብን ወይ የሆነ ንብረት ተሰርቆብን አማውንቱን ለፖሊስ እንናገር ለምንድን ነው ከፍ የምናደርገው? ይመለስልን መስሏችኋል እንዴ? በወንጀል ነው እኮ የሚጠየቀው። በቃ አለቀ። ከቻልክ በፍትሐ ብሔር ከሰኸው ብር ካለው ነው ያንን የምትቀበለው እንጂ አይሰጡህም እኮ አንተ ከፍ ስላደረክ። የዛሬ 20 ዓመት በ1200 ብር የገዛችሁትን ቴሌቪዥን ሜቢ ዛሬ ዋጋው ሊጨምር ይችላል። የዛሬ 20 ዓመት 1200 ብር ነው የገዛሁት። ዛሬ ላይ ዋጋውን አላውቅም። አለቀ በቃ። 40 ሺህ ብር ነው የገዛሁት፣ 70 ሺህ ብር ነው የገዛሁት። አይመለስላችሁምና ሃይሉክስ ኦልሬዲ ተበልታ በዚህ ደረጃ እንትን ብላለች። ሜቢ የመካኒክ እና የመገጣጠም ወጪ ሊያስፈልገን ይችላል። ቻው 264
ህፃናት ተማሪዎች ናቸው እስካሁኗ ሰዓት ድረስ ወደ ጤና ጣቢያ የደረሱት እየተባለ ነው። ከዚህ ውስጥ 3 ህፃናት በጸና ስለታመሙ ወደ ጂንካ ሆስፒታል ሪፈር መደረጋቸውን ሰምተናል። እነዚህ ህፃናት እንግዲህ አሪዞን አንድ ትምህርት ቤት ላይ የብርቱካን ጁስ የሚበጠበጠውን የብርቱካን ጁስ በመጠጣታቸው ምክንያትና የሸተታቸውም ጭምር ናቸው ለዚህ መመረዝ እየተዳረጉት ተብለናል። እንግዲህ እነዚህ ህፃናት አንደኛው ይህንን ጁስ የሚጠጡበት ምክንያት ሜቢ ረሃብን ለማስታገስ ሊሆን ይችላል ብዬ ጠረጥራለሁ። የተለመደ ነው፣ እዛ ትምህርት ቤት ላይ የተለመደ ነው፣ እዛ አካባቢ የተለመደ ነው፣ ይጠጣሉ ተብሏል። ሁለተኛው የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የሚባለው መስሪያ ቤት የት ነው ያለው ነው። ይሄ ኢምፖርትም ይደረግ አገር ውስጥም ይመረት ቁጥጥሩ ደካማ በመሆኑ ምክንያት ነው ይሄ ነገር የተከሰተው። ምክንያቱም ኤክስፓየርድ ስላደረገ አይመስለኝም። ቢኮዝ ኤክስፓየርድ ቢያደርግ ኖሮ ስለሸተታቸው ህፃናቱን ሊያምበት የሚችልበት አግባብ ያለ አይመስለኝም። እንግዲህ እነዚህ ህፃናት የሸጠላቸው ጁሱን የሸጠላቸው ባለሱቅ ተይዟል ተብሏል። እሱን ተከትሎ ይሄ መድኃኒት ኢምፖርት ይደረግ ወይም ደግሞ ይመረጥ መድረስ ይቻላል። ግን ኢምፖርት ሲደረግ ማን ነው የሚቆጣጠረው? በተለይ ምግብ ነክ የሆኑ ምርቶችን በተለይ መድኃኒት የሆኑ ምርቶችን ማን ነው የሚቆጣጠረው? ሊፈጁን ይችላሉ ማለት እኮ ነው ፈረንጆቹ። ሀገር ውስጥም በተለይ የምግብ አምራቾች ግልጽ አይደሉም። አንድም ፋብሪካ ይሄን ግብአት ነው የምጠቀመው፣ እንደዚህ ነው የማመርተው፣ እንደዚህ ነው የማሽገው፣ እንደዚህ ነው ወደ ገበያ ዲስትሪቢዩት የማደርገው ብሎ ሲያሳይ ድብቅ ነው። እንደ ኒውክለር የሆነ የኒውክለር እንትን እንደ ማብለያ ነገር ድብቅ ነው፣ አይነገርም። አይታችሁ ታውቃላችሁ? ሀገር ውስጥ ፋብሪካዎች፣ የውሃ ፋብሪካዎች፣ የምግብ ፋብሪካዎች፣ የመድኃኒት ፋብሪካዎች እንዴት እንደሚያመርቱ መድኃኒቶቹን ምን አይነት ግብአቶች እንደሚጠቀሙ አይታችሁ ታውቃላችሁ? እንደው ሰራተኞቹ ማየታቸው እንጃ፣ ግልፀኝነት ይጎለዋል፣ ቁጥጥር ይጎለዋል። በተለይ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የሚባለው መስሪያ ቤት ብዙ ጊዜ ስታንዳርዱን አላሟላም ብሎ ብዙ እንትኖችን ሲያሳውቅ እናያለን። ወዲያው ደግሞ ይመለስና ደግሞ አሟልቷል ይልሃል። በሳምንት ውስጥ እኮ ነው። ይሄ ምን ያሳያል? ገንዘብ እስከከፈልክ ድረስ የሆነ ነገር እስከተቀባበሉህ ድረስ ምንም አምርት ኦልሬዲ ወደ ገበያው እንዲለቀቅ ምክንያት ይሆናልና ይሄ ነገር 264 ህፃናት አስቡት የሚገል ቢሆንና እነዚህ ህፃናት አልቀው ቢሆን ኖሮ ምን ያህል ሀገር ላይ ቀውስ ሊያስከትል እንደሚችል አስቡበትና ተጨማሪ ነገሮች ሳይከሰቱ ቁጥጥራችሁ ላይ ጥንቃቄ ብታደርጉ መልካም ነው። ሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባች በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አድርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር።